በባለፈው ትምህርታችን የምስራቅ አፍሪካ መገኛ በሚል ርዕስ የምስራቅ አፍሪካን አንጻራዊና ፍጹማዊ መገኛን መግለጽ ችለናል። በምስራቅ አፍሪካ ውስጥ የሚገኙ ቦታዎችንም አንጻራዊ መገኛና ፍጹማዊ መገኛቸውን መግለጽ ችለናል። ፍጹማዊ መገኛ የኬክሮስና የኬንትሮስ መለኪያዎችን በመጠቀም መግለጽ እንደሚቻል ተምረናል። ሰላም። በዛሬው ቪዲዮአችን ደግሞ የምንማረው የምስራቅ አፍሪካን አጎራባች ሀገራትና ውሃማ አካላት ይሆናል። የምስራቅ አፍሪካ ሀገራት መገኛና አቅጣጫ። የምስራቅ አፍሪካ ሀገራት የሚገኙት ከአፍሪካ አህጉር በስተምስራቅ በኩል ባለው ክፍል ነው። የምስራቅ አፍሪካ በአፍሪካ አህጉር ከሚገኙ 5 ክልሎች አንዱ ነው። ምስራቅ አፍሪካን የሚከተሉት አካላት ያዋስኑታል። አጎራባች ሀገራት ሱዳን፣ ደቡብ ሱዳን፣ ዲሞክራቲክ ኮንጎ፣ አንጎላ፣ ቦትስዋና፣ ደቡብ አፍሪካና ስዊዝርላንድ ናቸው። ምስራቅ አፍሪካን የሚያዋስኑት ውሃማ አካላት ደግሞ ቀይ ባህር፣ የኤደን ባህረ ሰላጤና የህንድ ውቅያኖስ ናቸው። ምስራቅ አፍሪካን ከሚያዋስኑት ውሃማ አካላት መካከል ትልቁ የህንድ ውቅያኖስ ነው። የምስራቅ አፍሪካ ክልል በ3 ንዑሳን ክልሎች ይከፈላል። እነሱም የታላቁ ሐይቆች ክልል፣ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ሩዋንዳና ቡሩንዲ ናቸው። የአፍሪካ ቀንድ ሀገሮች የሚባሉት ደግሞ ኢትዮጵያ፣ ኤርትራ፣ ጅቡቲና ሶማሊያ ናቸው። የህንድ ውቅያኖሶች ደሴቶች የምንላቸው ኮሞሮስ፣ ሩኒየን፣ ሲሸልስ፣ ሞሪሼስ እና ማዳጋስካር የመሳሰሉትን ያጠቃልላል። በምስራቅ አፍሪካ የሚገኙ ታዋቂ ቦታዎች። በምስራቅ አፍሪካ ውስጥ ብዙ ታዋቂ ቦታዎች አሉ። ከነዚህም መካከል ዋና ዋናዎቹ ከፍተኛ ተራሮች፣ አምባ ምድሮች፣ የስምጥ ሸለቆዎች፣ ወንዞችና ሐይቆች ይገኛሉ። በተለይም ኢትዮጵያ፣ ኬንያ እና ታንዛኒያ ብዛት ያላቸው ከፍተኛ ቦታዎች ይገኛሉ። ከሩዋንዝሪ ተራራ በስተቀር በምስራቅ አፍሪካ አካባቢ የሚገኙ ከፍተኛ ተራሮች የተፈጠሩት በእሳተ ገሞራ ፍንዳታ ነው። የምስራቅ አፍሪካ ተራሮች። የምስራቅ አፍሪካ ተራሮች የሚገኙበት ሀገርና ከፍታ መጠናቸውን እንነግር። አንደኛ የኪሊማንጃሮ ተራራ የሚገኝበት ሀገር ታንዛኒያ ነው። የከፍታ መጠኑ በሜትር 5895 ሜትር ነው። የኬንያ ተራራ የሚገኝበት ሀገር ኬንያ ሲሆን የከፍታ መጠኑ ደግሞ 5200 ሜትር ይሆናል። ሩዋንዞሪ ኡጋንዳና ኮንጎ ድንበር ላይ ይገኛል። የከፍታ መጠኑ 5110 ሜትር ነው። ራስ ደጀን ተራራ የሚገኝበት ሀገር ኢትዮጵያ ሲሆን 4620 ሜትር ከፍታ አለው። ሜሩ ተራራ ደግሞ የሚገኝበት ሀገር ታንዛኒያ ሲሆን የከፍታ መጠኑ ግን 4565 ሜትር ነው። ኤልጎን ደግሞ ዩጋንዳ የሚገኝ ሲሆን የከፍታ መጠኑ 4321 ሜትር ነው። በምስራቅ አፍሪካ አካባቢ ወደ ተለያየ አቅጣጫ የሚፈሱ ብዙ ወንዞች አሉ። ዋና ዋናዎቹ የአባይ ወንዝ፣ የአዋሽ ወንዝ፣ የዋቢ ሸበሌ ወንዝ፣ ገናሌ ወንዝ፣ የዛምቤዚ ወንዝ፣ የሩቭማ ወንዝ ይገኙበታል። የታዋቂ ወንዞችና የሚገኙበትን ሀገር ስም እንጥቀስ። የአባይ ወንዝ የሚገኝበት ሀገር ኢትዮጵያ ነው። የዛምቤዚ ወንዝ ደግሞ ዛምቢያ፣ ዚምባብዌና ሞዛምቢክ ይገኛል። የዋቢ ሸበሌ ወንዝ ደግሞ ኢትዮጵያ ይገኛል። የገናሌ ወንዝም ኢትዮጵያ ይገኛል። የሩቭማ ወንዝ ታንዛኒያ፣ ሞዛምቢክ ድንበር ላይ ይገኛል። ምስራቅ አፍሪካ የጥንታዊ ሰው ቅሪተ አካል ተቆፍሮ የተገኘባት ስፍራ ነው። በኢትዮጵያ ብዙ ቅሪተ አካላት መገኛ ስፍራዎች አሉ። እጅግ ታዋቂ የሆኑ የቅሪተ አካላት መገኛ ስፍራዎች የሚገኙት በሰሜን ምስራቅ ኢትዮጵያ በአፋር ብሔራዊ ክልል ነው። ከነዚህም ታዋቂ ቅሪተ አካላት መካከል አርዲ፣ ኢደልቱ፣ ድንቅነሽ ወይም ሉሲና ሰላም ይገኙበታል። ድንቅነሽ ወይም ሉሲ የተገኘችው ሀዳር በሚባል ቦታ ነው። በኬንያ የተለያዩ አካባቢዎች የጥንታዊ ሰው ቅሪተ አካል እና ቅሪተ ቁስ መገኛ ስፍራዎች አሉ። በቱርካና ወይም ሩዶልፍ ሐይቅ ዳርቻ ኮቢፎራ በሚባል አካባቢ በርካታ ጥንታዊ የሰው ቅሪተ አካል እና የድንጋይ መሳሪያዎች ተገኝተዋል። በምስራቅ አፍሪካ የተለያዩ የቱሪስት መስህቦች አሉ። የሰሜን ተራሮች ብሔራዊ ፓርክ የሚገኘው ኢትዮጵያ ነው። ዳሎል ዝቅተኛ ቦታ የሚገኘው ኢትዮጵያ ነው።
የኤርታሌ እሳተ ገሞራም የሚገኘው ኢትዮጵያ ነው። የዩጋንዳ የተራራ ደን ዩጋንዳ ይገኛል። ማሳይ ማራ ፓርክ ኬንያ ይገኛል። የአዋሽ ብሔራዊ ፓርክም ኢትዮጵያ ይገኛል። ቢዩንዲ ጥቅጥቅ ደን ደግሞ ዩጋንዳ ይገኛል።